እስቲ ይሄን ቪዲዮ አንዴት እንመለስ። የቲክቶክ አካውንታችሁ በዩናይትድ ስቴትስ ወይም ደግሞ በዩናይትድ ኪንግደም እና በሰባቱ የቲክቶክ ክሬተር ሪዋርድ አፕሩቭ በሆነባቸው ሀገራቶች ሎጊን ማድረግ አለባችሁ። ለዚህም ደግሞ ኢትዮጵያ ውስጥ ሆናችሁ መስራት ትችላላችሁ። የሚያስፈልጋችሁ VPN ነው። ይሄኛውን VPN ዴዲኬትድ የሆነ የማይቀየር IP አድሬስ ያለው VPN ግዴታ መግዛት አለባችሁ። ስለዚህ ነገር ደግሞ ዲቴል ማወቅ የምትፈልጉ ሰዎች ካላችሁ ባዮ ላይ ሊንክ አለ፣ ገብታችሁ ቴሌግራም ቻናላችን ላይ መመዝገብ ትችላላችሁ። አዎ ቲክቶክ ላይቭ ሳትገቡ ማስታወቂያ ምናምን ሳትሰሩ ቪዲዮ በመልቀቅ ብቻ በእይታ ይከፍላል። ያም ነገር የሚሆነው የቲክቶክ ሀገራችሁን ወይም የቲክቶክ ሪጅናችሁን ከኢትዮጵያ ወደ ኢሊጂብል ወደሆኑ ሀገራት ስትቀይሩ ነው። ማለትም ወደ USA፣ ወደ ጀርመን ሎኬሽናችሁን ስትቀይሩ ቪዲዮ በመልቀቅ ብቻ በእይታ በዶላር ይከፍላችኋል ማለት ነው። አሁን እዚህ ጋር ዋናው ጥያቄ የሚሆነው እንዴት ነው ሀገራችንን ከኢትዮጵያ ወደ ኢሊጂብል ወደሆኑ ሀገራት የምንቀይረው የሚለው ነው። ያን ለማድረግ ደግሞ ምንም አይነት ኮርስ ምንም አይነት የሚገዛ VPN አያስፈልግም። ጀስት ይሄ ነገር በቀላል የሚደረግ ነገር ነው። እንዴት የቲክቶክ ሀገራችሁን በቀላሉ ከኢትዮጵያ ወደ ኤሊጂብል ወደሆነ ሀገራት እንዴት እንደምትቀይሩ የሰራሁት ቪዲዮ ስላለ ያንን ቪዲዮ እዚህ ጋር ከጎን የምትመለከቱትን የፕሮፋይል ምልክት በመንካት ባዮ ላይ ባለው ሊንክ ወደ ቴሌግራም ቻናሌ ከገባችሁ በኋላ ያንን ቪዲዮ በቀላሉ በመመልከት የቲክቶክ ሀገራችሁን ወይም የቲክቶክ ሎኬሽናችሁን ከኢትዮጵያ ኤሊጂብል ወደሆኑ ሀገራት በመቀየር በዶላር መከፈል ትችላላችሁ ማለት ነው። እንደዚህ አይነት ምርጥ የቴክ ኢንፎርሜሽኖች እንዲደርሷችሁ በቀጣይ በሌላ ምርጥ ቪዲዮ እስከምንገናኝ ይመቻችሁ።